ሰላም አለይኩም ውድና የተከበራችሁ ቻናል ቤተሰቦች ዛሬም በድጋሚ መጥቻለሁኝ። ዛሬ ደግሞ ጠንከር ባለ ቪዲዮ ነው የመጣሁት። ይህን ቪዲዮ ካያችሁት ኢንሻአላህ ከነብስያ ጸዲታችሁ ካያችሁት የእውነት ሐቅ ፈላጊ ከሆናችሁ ሐቅ ብይን ብላ ትታያችኋለች በአላህ ፍቃድ። ምክንያቱም ከሁሉም ቦታ ማስረጃ አሰባስቤ ይዤ ነው የመጣሁት። ሁሉንም እያንዳንዱ የምናይ ይሆናል ማለት ነው። ስለ አህባሾች ስለ ሺዓዎች እውነት እኛን አሁን ምንድን ይሉናል? ዋህብያዎች ሰው ገዳይ ሰው አራጅ ሰው እንደዚህ አድራጊ ምናምን አላህን አያመልኩም አላህን አይፈሩም ይላሉ። ማን ነው በትክክለኛ መንገድ አላህን የሚያመልከው? ማን ነው የረሱላችን ሰለላሁ ዐለይሂ ወሰለምን መንገድ የሚከተለው የሚለውን ብይን አድርጌ የማሳያችሁ ይሆናል። እናንተ የሚጠበቅባችሁ በጥሞናና ከነብስያ ጸዲታችሁ ማዳመጥ ነው። ከዛ በፊት ግን ባለፈው የሰራሁት ቪዲዮ ትንሽ ማብራሪያ ይፈልጋል። ስለ ሙዓዝ ሀቢብና ስለ መሰሎቹ ስለ ነሽዳ የሰራሁት ቪዲዮ አለ። አዎ እርግጥ ነው የሰደባችሁኝም አላችሁ፣ ችግር የለውም አውፉ ብያችኋለሁ። አትሳደቡ ለዳግመው። የአቂዳ ልዩነት ነው ያለን ብላችኋል። ልክ ናችሁ። ከነሱ ጋር የአቂዳ ልዩነት ነው ያለን። እኔ እዛ ቪዲዮ ላይ በዋነኝነት የፈለኩበት እነማንን ነው ካላችሁ ስልካቸው ውስጥ ነሽዳ አስቀምጠው ይሄ ዳዕዋ ማዳመጥ ላይ ምናምን ርዕስ የሉም፣ አይገቡም እዚህ ውስጥ። ነገር ግን ዝም ብለው ብቻ ነሽዳ ያዳምጣሉ፣ ሶላት ይሰግዳሉ፣ እኔ ሙስሊም ነኝ አላህን ነው የምገዛው ይላሉ። ጠይብ ሽርክ አያሻርኩም፣ ግን ነሽዳ ያዳምጣሉ። እነሱን ነው እህት ወንድሞቼ ብዬ የጀመርኩት እንጂ በትቢት ተወጥረው ነሽዳ ሐላል ነው እያሉ ያኔ የሽርክ ነሽዳ ማለት ነው። ዲቤ መደለቅ ሐላል ነው እያሉ ለቀብር የቀብር አፈር መብላት ሐላል ነው እያሉ እንደሱ እያሉ ዲንን የሚያፈርሱ ሰዎችን አይደለም እህት ወንድሞቼ ያልኩት። ከነሱ ጋር ምንም እህትና ወንድምነት ግንኙነት የለኝም እኔ። ምክንያቱም ጥርት ያልኩኝ አህለ ሱና በረሱላችን ሰለላሁ ዐለይሂ ወሰለም መንገድ በሰሃቦች መንገድ አላህ Subhanahu Wa Ta'ala የምገዛ አማኝ ሙስሊም ነኝ ጠይብ እንጂ ሙሽሪክ አይደለሁም። ስለዚህ እኔ እነማናቸው ወንድሞቼ ማለት ነው? አላህ Subhanahu Wa Ta'ala በብቸኝነት የሚገዙ በአላህ ላይ የማያጋሩ ሰዎች ናቸው የኔ እህትና ወንድሞች። ስለዚህ በዚህ ተረዱት። አሁን ዛሬ ይሄን ቪዲዮ የምታው ሁላችሁም ከነፍስያ ጽድት ትበሉና ሐቅን ፈልጉ። እኛ ኢትዮጵያ በነበርነ ሰዓት ቀብር ቦታ እየተሄደ ማረድ የሆነ ቦታ እየሄዱ እየተባለ ጫት እየተቃመ መዋል፣ ሐሙስ ጫት መቃም፣ ጁምዓ ጫት መቃም። በቃ ይሄ ነው። ይሄ ትክክለኛ ዲን አይደለም። ትክክለኛውን ዲን ከዚህ በኋላ ማሳያችሁ ይሆናል፣ በማስረጃ ማሳያችሁ ይሆናል። ብቻ እናንተ ለመመለስ ዝግጁ ሁኑ። በቃ ዝግጁ ናችሁ? ያላ መጀመሪያ የምንጀምረው ከአህባሾች መሪ ከሙፍቲ ነው የምንጀምረው ማለት ነው። ራሱን በራሱ ያከፍራል። እስቲ እንሰማዋለን አብረን። ይሄ ገርማችሁ ነገር ነገራቸው። እኔ ለካዕባ ሙራድ የለኝም፣ ለሐጅ ሙራድ የለኝም፣ አላህ ሽቶ ተርኩኝ። እኔ ለካዕባ ሙራድ የለኝም፣ ለሐጅ ሙራድ የለኝም፣ አላህ ሽቶት ሄድኩኝ እንጂ እያለ ነው። እንግዲህ ካዕባ እንድንሄድ ሐጅ እንድናደርግ ዑምራ እንድናደርግ ያዘዘን ማን ነው? አላህ Subhanahu Wa Ta'ala ነው። ከእስልምና ሸርጦች መካከል አንዱ ከአምስቱ መካከል አንዱ ነው። ጠይብ ሐጅና ዑምራ ማድረግ። እኔ ሙራዴ ለሸሆቼ ነው። እኔ ሙራዴ ነብያችንን መከተል ነው። እኔ ሙራዴ ለሸሆቼ ነው። እኔ ሙራዴ ነብያችን መከተል ነው አለ። ነብያችንን አልተከተለም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሐጅ አድርገዋል፣ ዑምራ አድርገዋል፣ ካዕባን ይወዱ ነበረ። ጠይብ በቃ የአላህ Subhanahu Wa Ta'ala ትእዛዝ መሆኑን አምነው ተቀብለው ለኛም አስተላልፈውልናል። ስለዚህ እዚህ ጋር እሱ አልተከተለም ማለት ነው። ይሄው በራሱ አንደበት እንደምትሰሙት ነው እንዳልተከተለ ማለት ነው። ነብያችንን ማየት እንኳን ይሄን ያህል ሱቅሱቃ የለኝም። ነብያችንን ማየት እንኳን ይሄን ያህል ሱቅሱቃ የለኝም። ሱቅሱቃ ማለት በአህባሸኛ ያን ያህል ብዙ ፍላጎቱ የለኝም ማለት ነው። طيب እናንተ ነብያችን ሰለላሁ ዐለይሂ ወሰለምን ማየት አትፈልጉም? አትወዷቸውም? ማየት አትፈልጉም? እነሱን ትፈልጋላችሁ አይደለ? ስለዚህ ሙፍቲ ደግሞ ማየት አይፈልግም እሳቸው። طيب ይሄ ትክክለኛ የእስልምና መንገድ ነው? ነብያችን ሰለላሁ ዐለይሂ ወሰለምን ማየት የማይፈልጉ ትምርታቸውን መስማት የማይፈልጉ እነማን ናቸው? እና ይሁዲ እና ነሳራ እሳቸውን ይጠላሉ፣ አይወዱም፣ ፍላጎት የላቸውም። እኛ ግን ከነብሳችን በላይ እንድንወዳቸው ነው የታዘዝነው። አላህ Subhanahu Wa Ta'ala የሚያዝንልን የሚወደን እሳቸውን ስንወድ ነው፣ የእሳቸውን መንገድ ስንከተል ነው። ረሱላችን ሰለላሁ ዐለይሂ ወሰለምን የምንወዳቸው ለአላህ ብለን ነው። طيب ለአላህ ብለን ነው የምንወዳቸው። መውደድ ግዴታችን ነው።
ከዲናችን መሰረቱ አንዱ እሳቸውን መውደድ ነው። እሳቸውን ስንወድ የእሳቸውን መንገድ የረሱላችን ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ማለት ነው። ሰው የማይወደውን ሰው መንገድ እንዴት ብሎ ይከተላል? ስለዚህ እዚህ ጋር እንደምታዩት ነብዩን የማየት ፍላጎት የለውም። ከአባ የመሄድ ፍላጎት የለውም። ከአባ የመሄድ የማን ፍላጎት ነው? የአማኞች ፍላጎት ነው። ነብዩን ማየት የማን ፍላጎት ነው? የአማኞች ፍላጎት ነው። እሱ ግን አይፈልግም። طيب እኔ ሙራዴ ኢልም ማቅራት ነው። ኢልም ማቅራት ኢልም የሚሉት እነሱ ምንድነው ከተባለ ቁርአንና ሐዲስ አይደለም። የሀገራችን ነሽሆች አሉ አይደለ? እገሌ ሸህ እኮ ወንዙን ባንካሴ ሲወጉት እንትን እርጎ ፈለቀ፣ ጎርፉ በጣም እየሄደ ያለ ከዛ አንካሴው ድክል ሲያረጉት ጎርፉ ቆመ ምናምን። ይሄ ዝም ብሎ እንቶ ፈንቶ እገሌ እኮ ቀመው በረሩ ምናምን የሚለውን ማለት ነው። ይሄ ነው እንግዲህ ኪታባቸው እንጂ ቁርአንና ሐዲስን የተማረ ሰው ያስተማረ ሰው መማር የሚፈልግ ሰው እንደዚህ በዲፍረት ከአባ መሄድ አልፈልግም፣ ነብዩን ማየት አልፈልግም፣ ፍላጎት የለኝም አይልም። መስጊድ አለ ላው ክፍት ነው። አሁን እዚህ ጋር ነብዩን አየኋቸው በአካል ሊል ነው። አዳምጡ። በህልሙም አይደለም በአካል አየኋቸው ሊል ነው። መሐሉ ፀሐይ ይገባል አለኔ እዝኩኝ ፊት ለፊት አወል ሶፍ አንድ ሰው ቆሟል። አለ እንደ አርጎ ፈጣጣፍቶ ሰው ነው ለማለት አትችልም። ሰው ነው ለማለት አይቻልም። አካሉ ጥራቱ መልኩ አለ እንዲህ አይና ያአላህ ብያጎነበሳሉ፣ እንዲህ አይና ያአላህ ብያጎነበሳሉ። ይሄ ሰውዬ የት ሀገር ይሆን? ይህን ሰውዬ ማን እንደምን ያገባ ይሆን? ተምጄ ጎሳ ያገባ ይሆን? ምን ጉድ ነው እያልኩ እላለሁ እኔ። ከዛ መጥቻ እንዲቀልቼ እዛ ወረሁት። ኧረ እንዲያው ኸልቅ እንዲያው እዛ ያለው ኸልቅ ጋር የማይመሳሰል አንድ ጉድ ያየሁኝ አልቆጠ እና ጥያቄ ሊሆኑ ይችላሉ ባይሉ ውሸት። እስኪ በመናም እንኳን ቢሆን ምሳሌ ማለት ነው። በመናም እንኳን ቢሆን ረሱላችን ሰለላሁ ዐለይሂ ወሰለም በመናማችሁ እኔን ካያችሁ ሸይጣን አይደለም እኔ ነኝ ብለዋል። ጠይብ እንዲሁ በመናሜ እንኳን ቢል እኮ እናምነው ነበረ። በቃ እንዲሁ ለመዋሸት እንኳን ይመቻል። በውኔ ነብዩን አየሁ ይላል። ወላሂ ውሸት ውሸት። ለምን? ሙተዋል፣ ተቀብረዋል፣ መዲና ተቀብረዋል፣ ሙተዋል። ጠይብ እንዴት ብሎ ነው የሚያያቸው? እሱ ከሞቱ በኋላ እሱ ከሄደበት መስጊድ እሳቸው ምን ሊያረጉ ሄደው እንዴት ተመልሰው? የሞተ ሰው ይመለሳል? አይመለስም። የሚመለሰው መቼ ነው? የውመል ቂያማ። ጠይብ የቂያም ቀን ከሁሉም ሰው በፊት ረሱላችን ሰለላሁ ዐለይሂ ወሰለም ናቸው ቀብራቸው ተከፍቶላቸው የሚነሱት። ከዛ ወዲህ ግን ወላሂ ለአዚም የትም ቦታ አይመጡም። ውሸት ነው። ይመጣሉ ካሉ ማስረጃ ይስጡና እኛ የምንቀበለው ቁርአንና ሐዲስን ነው። እዚህ ጋር አሁን የረሱላችን ሰለላሁ ዐለይሂ ወሰለምን መንገድ አልተከተሉም። ምንን? ሐጅ ማድረግን ዑምራ ማድረግን አልፈልግም፣ አላህ ሽቶት ሄድኩኝ እንጂ እኔ ሙራዴ ሸሆች ናቸው ብለዋል። ጠይብ ሌላ ቦታ ደግሞ ይሄ የማን መንገድ ነው? ይሄ ሐጅ ማድረግ ዑምራ ማድረግ ከአባን መዘየር የማን መንገድ ነው? የሰሃቦች መንገድ ነው። ጠይብ የሰለፊዮች የሱንዮች መንገድ ነው አይደለ? ጠይብ አሁን ራሳቸው ራሳቸውን ሲያከፍሩ እንስማ። አሁን እዚህ ጋር አዳምጡ የሚሉትን ሰለፊ አይደለንም ያልን ደግሞ ተስልምና ውጭ ነን ማለት ነው። ወንድሞች እናንተ ይህን ጊዜያዊ ሰለፊያ ብላችሁ ነው አይደለም። ሰለፊያ መሰረት ያለው ጉዳይ ነው። ነብያችን ሷሃቦችን የተከተለ ነው ሰለፊያ የሚባለው። ያ ሰላም። ጠይብ ነብያችን ሰለላሁ ዐለይሂ ወሰለምን ሰሃቦችን የተከተለ ምንድን ነው የሚያደርገው? በፍቅር በደስታ እያለቀሰ እንደውም እያነባ ወዲ ሐጅና ወዲ ዑምራ ይሄዳል። የአላህ Subhanahu Wa Ta'ala የተከበረውን ቤት ሲያይ እንባውን መቆጣጠር አይችልም። የአላህ ትክክለኛ ባሪያ የሰለፊዮችን መንገድ የሚከተል ሰው ፍቅር አለው፣ ለካዕባ ፍቅር አለው። ለምን? ከእስልምና መሰረቶች ውስጥ ከአምስቱ መካከል አንዱ ስለሆነ ማለት ነው። ጠይብ እሱ አልፈልግም ሱቅ የለኝም ብሏል። እዚህ ጋር ደግሞ ሱቅ ያላቸው እነማን ነበሩ? ሰሃቦች ነበሩ። እዚህ ጋር ከመጀመሪያው የሰሃቦችን መንገድ እንዳልተከተለ በራሱ አንደበት መስክሯል። እዚህ ደግሞ የሰለፊዮችን መንገድ ያልተከተለ ሰው ከእስልምና ውጭ ነው እያለ ነው በራሱ አንደበት። ስለዚህ የሰውዬ ራሱን አከፈረ አላከፈረም? መልሱን ለናንተ።
ግን ይሄን ያለው ለምን እንደሆነ ታውቃላችሁ? ከፊት ለፊት እነ ሼህ ኤልያስ ስላሉበት ነው። ምክንያቱም አይለቁትም፣ ግጥም አድርገው ስለሚይዙት በቃ ያለው አማራጭ ትክክለኛ መንገድ እንደሆነ የሰለፊዮች መንገድ ትክክለኛ መንገድ እንደሆነ መመስከር ነው ያለው አማራጭ። አይለቁትማ እንጂ ተሰለፊያዎች አያቸው እነ ሼህ ኤልያስ አያቸው እዚህ ጋር አያቸው እዚህ ጋር። ስለዚህ እንደማይፋቱት ስለሚያውቅ ሰለፍያ ነው ትክክለኛው መንገድ፣ እኛ ሰለፍያ አይደለንም ካልነ ከእስልምና እንወጣለን አለ። ቅድም ግን በመላሱ ባይልም የሰለፎችን መንገድ አስተባብሏል። ሰለፊዮች ዑምራ ያደርጉ ነበር። የአላህን ቤት ለቅሶ እንባቸውን እያነቡ ይዘይሩት ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ሐጅ ያደርጉ ነበር፣ ዑምራ ያደርጉ ነበር። በዚህም ላይ ታዘዋል፣ እኛም ታዘናል። ግዴታ ነው። ጠይብ አንድ ሰው ሐጅ ማድረግ ከቻለ ሐጅ ያድርግ፣ ዑምራ ማድረግ ከቻለ ዑምራ ያድርግ። ትእዛዝ ነው። ጠይብ እሱ አልፈልግም ብሏል። የሰለፎችን መንገድ አልፈልግም አለ። እሳቸው የሚሰሩትን ስራ አልፈልግም አለ። ጠይብ እዚህ ጋር ደግሞ ሰለፍያ አይደለንም ካልነ ከእስልምና እንወጣለን ብሎ በራሱ አንደበት መሰከረ ማለት ነው። ጠይብ አሁን ማሳያችሁ መሪዎቹን ነው፣ የአህባሾቹን መሪ ነው ማሳያችሁ ማለት ነው። እዚህ ጋር ደግሞ አቡበክር ይባላል። የአህባሾች ቀንደኛ መሪ ነው። በዚህ ሰዓት አህባሾችን እያሽከረከረ ያለው ዋናው መሪያቸው ነው፣ ሼሃቸው ነው። እሺ አሁን እሱ ጴንጤዎችን እንትን እያለ ነው፣ እየወቀሰ ነው። ድምፃውያን ያመጣሉ፣ ያስጨፍሩታል፣ ሌላ ዓለም ውስጥ ይገባል። እሱ እያወራ ያለው ስለ ጴንጤዎች ነው። ጠይብ ጴንጤዎች ስለሚሰሩት ሽርክ፣ ስለሚሰሩት መጥፎ ነገር፣ ስለሚሰሩት ጭፈራ ነው እያወራ ያለው። የእሱ ተከታዮችና ባልደረቦቹ ግን ምን እያደረጉ ነው? አብረው ተመልከቱ። አምልኮ ፈጽምኩ ብሎ ይላል፣ ደንሶ ማለት ነው። ጠይብ ያንተን አቂዳ የሚከተሉ አንተ የምትመራቸው ሰዎች ይሄው እነዚህ ምን እያደረጉ ነው? ቁርአን እየቀሩ ነው? ሐዲስ እያነበቡ ነው? አይደለም፣ እንደ ጴንጤዎች እየጨፈሩ ነው። ስለዚህ ማን ነው ከሙሽሪኮች ጋር የተመሳሰለው? ማን ነው እሺ ከሙሽሪኮች ጋር እየተመሳሰለ ያለው? የአምልኮ ሰዓት የጸሎት ሰዓት ይባልና ዳንስ ነው። ጠይብ የጴንጤዎቹን ዳንስ ነው አልክ። እስቲ የነዚህንም ዳንስ ነው በል። እስቲ በነካ ምላስ የነዚህንም ዳንስ ነው በል። ጭፈራውን አንፈልገላችሁም፣ እኛ ማስረጃ ነው የምንፈልገው። ይህን ያህል ካየን ይበቃናል። ተመልከቱ፣ እንደዚህ እየጨፈሩ ነው እንግዲህ ዋህብያ ዲና ፍራሽ፣ ዋህብያ ሀገራችንን ሊያጠፋ መጣ ምናምን እያሉ የሚጮሁት ማለት ነው። ጠይብ ዋህብያ ትክክለኛ መንገድ አይደለም ካሉ ጠይብ ያምጡልን ማስረጃ። እኛ ምን አደረግን? ቀብር ላይ አጎነበስን ወይ? ለሰው ሰገድን ወይ? ጉልበታችን ላይ ሰው ሱጁድ ያስወረድ ነው ወይ? የለም። ይኸው ልንገራችሁ፣ እኔ በራሴ የገጠመኝን ልንገራችሁ። የመስጂድ ኢማም አለ። እዚህ ሶላት ሰግደን አንድ ቀን ስንወጣ እንደ አጋጣሚ እኔ ከፊት ስለሆንኩኝ እሱ በጎኔ ስለሆነ በሩን ያዛርገ እንዲወጣ ኖርማል ዝም ብዬ ማለት ነው። አላከብድኩትም። እኔ በራሴን ያውቃለሁ ነፍስዬ። ጠይብ በሩን ሲይዝላት ፋቅ ብሎ ቆመና ማለት ነው አላሁ አክበር አለ። ተቆጣ። በቃ ምን ሲሆን ታከብረኛለህ? ምን ሲሆን? እኔ አክብሬው እኮ አይደለም፣ ያኒ ኖርማል እንደ ማንኛውም ሰው ተራ ሰው ነው። በቃ አንድ ሰው ለምሳሌ አንተ ውጣ ይባባል የለ እንደዛ ማለት ነው። እንደ ተራ ሰው ነው ያየሁት። እሱ ግን ይሄንስ ቢሆን ምን ሲሆን አለ። ጠይብ እሺ እነ ሼህ ሙፍቲ ይሄን ነገር ይላሉ አይሉም? እኔ ማስረጃ እዚህ ጋር ለሙፍቲህ ሱጁድ ስትወርድለት የሚያሳይ ቪዲዮ ነው። ልብ ብላችሁ ይሄው ቪዲዮ ጉንብስ ብላ ሴቲቱ ጉልበቱን ሳመችው፣ የሙፍቲን ማለት ነው። ጉልበቱን ያዛርጋ ስስመውት ዘም ማፊ ከላም። ሌላ ቪዲዮ ራሱ አለ፣ ሁላችሁም አብዛኛዎቻችሁ አይታችሁት ይሆናል። ከእግሩ ስር እየሄዱ ሱጁድ ሲወርድለት አይናገርም። የአላህ ባሪያዎች ግን ማለት ነው አይደለም ከጉልበታቸው ተጎንብሳችሁ ቀርቶ አይደለም ብታከባብሯቸው እንኳን ምን ሲሆን ስታከባብሩ ነው የሚሉት። ጠይብ እሺ በምን ቋንቋ እናስረዳችሁ እህት ወንድሞቼ? ይሄ ቪዲዮ አሁን የሚያስፈልገው ለማን ነው ከተባለ ሀቅ ለጠፋባችሁ ሰዎች ነው። እኛም ይሄ መንገድ ነበረ ረዋጫ መሆን፣
በቃ ግራ ሲገባን የሆነ ነገር ሲጨልምብን ምናምን ራዋጫ መሆን ለሾሆቹ ሄደን ጉንብስ ማለት ፋናቸውን መሳም እግራቸውን መሳም ምናምን ይሄ ወደ አላህ መቃረብ መስሎ ይታየን ነበር፣ ግን አይደለም። ጠይብ በአንድ ወቅት አንድ ሰሃቢ መጣና ለረሱላችን ሰለላሁ ዐለይሂ ወሰለም ሱጁድ ወረደላቸው። ሌሎች ሰዎች ለመሪዎቻቸው ሲወርዱ አይቶ ረሱላችን ሰለላሁ ዐለይሂ ወሰለም ተነስ አሉት። ፍጡር ለፍጡር ሱጁድ መውረድ አይችልም፣ መስገድ አይችልም። ቢችል ኑሮ ሚስት ለባሏ እንድትሰግድ ያዛት ነበር አሉ። ከዚህ ምን ተረዳን? ለማንም መጎንበስ አይቻልም። እገሌ ሲመጣ ጉንብስ ሸሁ መጣ ተጎንበስ እንዲያው ምናምን ከበረካቸው ምናምን አይሰራም። የለም ዲን አይደለም፣ አልታዘዝንም። በቃ ምን ይሁን ከዚህ በላይ ምን ይሁን? በምን ቋንቋ እንግባባ? ጠይብ እንቀጥል። አሁን እዚህ ጋር የምናየው የአህባሽ ሴቶች ዲቤ የደለቁ ከዛ ደግሞ መንዙማ አውጪው ምን እንደሚል አብረን እንከታተል። እስቲ ምን እንደሚሉ እንስማቸው። መሐመድ ነብዬ እያለ ተጣራ፣ ዱዓ አደረገ። መሐመድ ነብዬ እያለ ተጣራ። እኮ በለኝ እኮ ተጣራ ወይ በለኝ። ጠይብ አማርኛ ነው ኢንሻአላህ ይገባችኋል። አላህና ነቢ ጉዳይ አወጡኮ። አላህና ነቢ ጉዳይ አወጡኮ። እዚህ ጋር ልብ በሉ። አላህና ነቢ የሚለውን አስምሩበት። አላህ ሱብሓነሁ ወተዓላ ከነብያችን ሰለላሁ ዐለይሂ ወሰለም እገዛ ይፈልጋል። ጉዳይ ለማውጣት ይፈልጋል። መልሳችሁ ምንድነው? አዎ ትሉኛላችሁ ደፍራችሁ። ኢንሻአላህ አማኝ ከሆናችሁ አትሉ። አላሁ ሱብሓነሁ ወተዓላ ምንም አይነት ጉዳይ ለማውጣት ከማንም እገዛ አይፈልግም። አለቀ በቃ። እኔም ብቻ በብቸኝነት ጥሩኝ ነው ያለው። ከማንም እገዛ አይፈልግም። እና ሽርክ ማለት ታዲያ የቱ ነው? ጠይብ የመካ ሙሽሪኮች እኮ አናመልካቸውም። የሚያመልኳቸውን ላት ኡዛ ምናምን የሚሏቸውን ማለት ነው ጣዖታቸውን እነሱን እኮ እያመለክናቸው አይደለም፣ ወዲ አላህ እንዲያስጠጉን ነው አሉ። ግን ትክክል ናቸው አይደሉም። ምክንያቱም አላህ አጋር አይፈልግም። ወዲሱ የምትሄዱበት መንደርደሪያ አይፈልግም፣ ታኳ አይፈልግም። خلاص ቀጥታ እኔ ለምኑኝ ነው ያለው። ለምኑኝ መልስ ሰጣችኋለሁኝ ነው ያለው አላህ ጌታችን አላህ Subhanahu Wa Ta'ala የዓለማት ጌታ። طيب እሺ طيب ከዚህ በላይ ምን ትፈልጋላችሁ? ያናስ ያ ጀማዓ እህት ወንድሞቼ ተው፣ ግድ የላችሁም። መቼ እንደምንሞት አናቅም። እኛ አላህ Subhanahu Wa Ta'ala ቀኑን መንገድ ይምራና መመራት ከአላህ ነው። ነገር ግን ደግሞ ስበብ ማድረስ ከኛ ነው። ትዕቢት የሸይጣን የፊርዓውን የእነ አቡ ጀህል የነሱ ባህሪ ነው። ትዕቢት አያዋጣም። እንቀጥል። እነ ሙዓዝ ሀቢብ መድረክ ላይ ቆመው ሴቶችን እንዴት እንደሚያደርጉ ምናምን እስኪ አብረን እንዴ። እዚህ ጋር ወደ ስልጤ ያሉ ቃጥባሪ ምናምን የሚባሉ ናቸው። እነዚህ የሚናገሩትን ሽርክ ማወቅ ከፈለጋቸው የወንድማችንን የሳዲያት ከማልን ቻናል ጎብኘት አድርጉ ማለት ነው። እናያቸው እስኪ። መጠጡ በዛና ጠጡና ሰከሩ፣ ሲጠሩ ዋሉና ሲጠሩ አደሩ። ይሄን የሚሉት ማለት ነው። እንደዚህ እንኳን እየጨፈሩ አላህ Subhanahu Wa Ta'ala አይደለም ሸሃቸውን ነው። ሲጠሩ ሁለው ሲጠሩ አደሩ፣ ጠጥተው ሰክረው ሲጠሩ ሁለው ሲጠሩ አደሩ ያሉ ሹሆቹን የሳቸውን ሸህ ማለት ነው። طيب እሺ ምን ከዚህ በላይ ምን ማስረጃ ይምጣልን? እህት ወንድሞቼ ይሄ የአላህ መንገድ ነው ወይ? እውነት ይሄ አላህ እንድንጓዘው ያዘዘው መንገድ ነው ወይ? የረሱላችን ሰለላሁ ዐለይሂ ወሰለም መንገድ ነው ወይ? ተው ግድ የላችሁም እህት ወንድሞቼ፣ ወደ ጌታችን ወደ አላህ Subhanahu Wa Ta'ala እንመለስ። መቼ እንደምንሞት አናቅም። ጌታችን አላህ Subhanahu Wa Ta'ala ምን ብሎናል? ኢነላሃ ላ የግፊሩ አዩሽረከ ቢሂ፣ እነሆ አላህ እኮ በሱ ላይ ያጋራን ሰው በፍጹም አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከሽርክ ውጭ ያለውን ወንጀል ይምራል እሱ ለሻው ሰው። ይሄ ማለት ምንድነው? መማር ካልፈለገ አላህ ይማረንና ከሽርክ ውጭ ያለው ወንጀል ለምሳሌ መስረቅ፣ ዜና ምናምን ሊሆን ይችላል። እሱን መማር ካልፈለገ ምን ያደርጋል ማለት ነው?
ወንጀላችንን ብቻ ይቀጣንና ወደ ጀነት ያስገባናል። ሽርክሳ አልምርም ነው ያለው። በቃ የአላህ ቃል ደግሞ ወላሂ ይግባኝ የለውም፣ ውሸት ቅልቅል የለውም። በቃ ትክክለኛ ነገር ነው። ከዚህ በላይ ምን ትፈልጋላችሁ እህት ወንድሞቼ? እያሻረካችሁ መሞት ነው የምትፈልጉት? ጀነት መግባት አትፈልጉም? ከፈለጋችሁ ትክክለኛው መንገድ አላህን በብቸኝነት ማምለክ ብቻ ነው። እንቀጥል። ማንም ቢነቅፋቸው ለማንም አልፈሩ የሚሉት አሁን እነዚህ እንግዲህ እዚህ ጋር እንግዲህ እነማንን ለመንካት መስሏችሁ ነው? ቃጥባሪን አታመልኩ፣ ሼህ አታመልኩ፣ ለቀብር እንትን አትበሉ፣ አትጨፍሩ የሚሏቸው ነው። እነሱን ማሽጓጣጣቸው ነው እንግዲህ እኛን ማለት ነው። እሺ እንቀጥል። ሌላ እዚህ ጋር እንግዲህ ተመልከቱ። ነሽዲያ ስለ ነሽዲያና ስለ መንዙማ ደግሞ መንዙማ ችግር የለውም ነሽዲያ ችግር የለውም የምትሉ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን እዚህ በማሳያቸው መልኩ ይጨፍሩ ወይ ሴቶቹን ሰብስበው በዚህ መልኩ እንደዚህ ያደርጉ ነበር ወይ? ካሁን በኋላ ቪዲዮውን እናያለን። እንቀጥል። ተመልከቱ ይሄን ጭፈራ እንግዲህ ምናምን እየተባለ ማለት ነው። ይሄን ነው እንግዲህ ነሽዲያ ካላወጣነ እነ ሙዓዝ ሀቢብ ስቱዲዮ ገንቡልን የሚሉት ማለት ነው። ስቱዲዮ የሙዚቃ ማቀናበሪያ ነው ባጭሩ። طيب እሺ አሁን ይሄ ደግሞ መድረክ ነው፣ የአህባሾች መድረክ። እስቲ ቁርአን ላይ ያስተምሩ ነው። ሴቶች እንደዚህ ፊታቸውን ገልጠው ሜካፓቸው እንዳይበላሽባቸው ቀስ ያረጉምባቸው ራበስ ይያሉ ማለት ነው እንደዚህ የሚሉት። እሺ የነብዩ ሰለላሁ ዐለይሂ ወሰለም ሱና እየተነገራቸው ነው ወይስ ምንድነው? እንስማሲ። ተመልከቱ። አሁን እዚህ ጋር አሁን ቴዲ አፍሮ ነው ወይስ የሆነ ሌላ ዘፋኝ ነው? ሙዓዝ ሀቢብ ነው? ማን ነው? እስቲ አሁን ይሄ ሙዚቃ ሊዘፍን ነው ምንድነው? እስቲ አሁን ይሄ ትክክለኛ ዲን ነው? ዲን ነው ወይ ምናምን? ይሄው መድረኩ ነው። ሴቶች ፊት ለፊት አሉ ምናምን። በቃ ሴቱ ቅብቅብ መስሏል። ቅብቅብ ማለት ያው የታረሰ እርሻ ማለት ነው። እሺ እንደዛ መስለው ከፊታቸው አስቀምጠው እነሱን ይላሉ ማለት ነው። ጠይብ እሺ ይሄ የረሱላችን ሰለላሁ ዐለይሂ ወሰለም መንገድ ነው ወይ? አይደለም፣ ወላሂ አይደለም። እንደዚህ አላደረጉም ረሱላችን ሰለላሁ ዐለይሂ ወሰለም። ሐታ ረሱላችን ሰለላሁ ዐለይሂ ወሰለም ሙተው ማለት ነው የሳቸውን ሚስቶች የሆነ ጥያቄ መጠየቅ ሲፈልጉ ሰሐቦች ከመጋረጃ ጀርባ ነው የሚጠይቁት። እንግዲህ የሳቸውን ሚስቶች ማንም ሊያገባቸው የሚችል የለም። የሙስሊሞች እናቶች ናቸው፣ የሙስሊም እናቶች ናቸው። ማንም አያገባቸውም። ግን እነሱ እንኳን ቢሆን ከመጋረጃ ጀርባ ነው እንዲጠየቁ አላህ Subhanahu Wa Ta'ala ያዘዘው የሆነ ጥያቄ መጠየቅ ሲፈልጉ። እነዚህ ግን ይሄን የመሳሰሉ በናቶች ከፊት ለፊታቸው አድርገው ማለት ነው። ተመልከቱ። እነዚህን የመሳሰሉ ኩሌ ሳዱላዎች ከፊት ለፊታቸው አድርገው ማለት ነው እያሉ ዲል ያስተምሩን ማለት ነው። ላ ወላህ ያ ጀማዓ ከልባችሁ ሁኑ፣ ግዴላችሁም። እኛ የምንጠየቀው በነፍስ ወቀፍ ብቻችንን ነው። እኔ ዛሬ ከሞትኩኝ በምሰራት ስራ ባያስኳት አቂዳ እኔ ብቻዬን ነው የምጠየቅባት። ስለዚህ ሰከንድ ሳልፈጅ ከትቢት ወእቼ ማስተካከል አለብኝ ጥፋት ላይ ከሆንኩ ማለት ነው። በቃ እህት ወንድሞቼ ተው፣ ግዴላችሁም፣ አይጠቅመንም። እንቀጥል። የአህባሽ አቂዳ መጀመሪያ መሰረቱ አብደላህ ሐረሪ የሚባል ሰው ነው ከሻዓዎች ወርሶ ያመጣው ማለት ነው። አብደላህ ሐረሪ ማለት ቁርአንን አጣሞ የሚፈስር፣ ለምሳሌ አላህ Subhanahu Wa Ta'ala አለል አርሽ استوى ብሎ አለል አርሽ استوى ያለውን አለል አርሽ استولى ብሎ የሚፈስር፣ ቁርአንን የሚያጣም የአላህ Subhanahu Wa Ta'ala እንዲን የሚያበላሽ ነው። ከየት ነው የኮረጀው? ከነዚህ ነው የኮረጀው። እነዚህ ሻዓዎች ናቸው። ሲፈልጉ ላኢላሃ ኢላላህ እያሉ ይጨፍራሉ። ሲፈልጉ ፋጡማ ከአላህና ከአልይ ማን ነው ትልቁ ብትሏቸው አልይ ነው የሚሉት። ጠይብ ሰሃቦችን ያከፍራሉ። ሰሃቦችን መግደል ጽድቅ ነው ብለው ያምናሉ። ጠይብ አላህ Subhanahu Wa Ta'ala በብቸኝነት አይገዙም።
የቢዲዓ ማአት የሽርክ ማአት ከሻዎች ነው የምታገኙት። ጠይብ ሽርክ ማለት የቱ ነው? ጠይብ እሺ ከአላህ ውጭ መለመን፣ ከአላህ ውጭ ላለ አካል ማረድ፣ የነብዩ ሰለላሁ ዐለይሂ ወሰለምን መንገድ አለመከተል፣ ይሄ ሽርክ ካልሆነ ሽርክ ምንድነው ታዲያ? ምንድነው ሽርክ? እኛ ማናቀው መንገድ ያለ ሌላ ሽርክ ብሎ አላህ የገለጸው ይሄ ነው። በቃ ሽርክ ማለት ከአላህ ውጭ መጣራት፣ ከአላህ ውጭ ላለ አካል ማረድ፣ ከአላህ ውጭ ላለ ሱጁድ መውረድ፣ በቃ ይሄ ነው። ከአላህ ውጭ ያለ መለመን፣ ይሄ ነው በቃ ሽርክ ማለት። እሺ እና ታዲያ ሽርክ ማለት የት ነው ጠይብ? የትኛው ነው ጠይብ? እኛ ማናቀው ሌላ አለ? እሺ አሁን ብዙ ጊዜ ዋህብያ ዲና ፍራሽ እንደዚህ ይላሉ። እሺ ጠይብ ዋህብያ የሚሏቸው አካል ወይም ደግሞ አህለ ሱናዎች እኛ የምንከተለው መንገድ እሺ እዚህ ጋር እንይስ ያብረን ትክክለኛ ዲን ነው ወይስ አይደለም? ይሄ ነው አይደለም ትክክለኛው ዲን? አላህን እንዴት እንደሚገዛው እንዴት እንደሚገዙት አላህን እንዴት እንደሚገዙት እሺ እንመልከት። እሺ ቢላሂ እሺ ሐቂቃ እሺ የትኛው ነው ዲን? ወላሂ አላህ እኮ የውስጣችንን ያውቃል እኮ። አሁን እውነት ሳይገባችሁ ቀርቶ ነው እህት ወንድሞቼ። ሸይጣን የሚሰጣችሁን ማስረጃ ልንገራችሁ። እገሌ ከገሌ ይበልጣል ወይ ሸይጣን የሚልና ዝም በለው ባክህ። እገሌ ሲያቀራህ ከነበረው ሸህ ይበልጣል ይልሃል። እንግዲህ ሸይጣን ዝም በላቸው፣ በአባቶች መንገድ ይቀጥበል ይልሃል። ልክ የመካ ሙሽሪኮችን እንዲያላቸው ማለት ነው። ጠይብ ተው። የረሱላችን ሰለላሁ ዐለይሂ ወሰለም አጎት ሊሞት ሞት አፋፍ ላይ ሆኖ በኩፍሩ ሲሞት ረሱላችን ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ በልና ላማልድልህ አሉት። ጠይብ አላህን ልለምንልህ አሉት። ከዛስ ሙሽሪኮች ምን አሉት? የአባትህን መንገድ ልለቅ ነው ወይ? የአባቶችህን መንገድ ልለቅ ነው ወይ አሉት። ከዛ ላኢላሃ ኢላላህ ሳይል በኩፍሩ ሞተ። ሸይጣን ለእናንተ የሚሰጣችሁ ማስረጃ ምንድን ነው? የአባቶችህን መንገድ ያዝ። ምን ያውቃሉ እነሱ? ዋህብያ ሁን የመጡ አይደሉም ወይ ይልሃል። ወላሂ ውሸት። ቁርአንና ሐዲስ ነው የሚከተሉት። እነዚህ ናቸው ትክክለኛ አላህ Subhanahu Wa Ta'ala እየተገዙት ያሉት። ሻዎች አሁን ይችን አገር በየቦታው ይዋጋሉ። ምን ለማድረግ ነው? እዚህ መጥተው እንደዚህ ብለው ለአላህ ሱጁድ ለወርዱ አላህን በዚህ መልኩ ሊገዙት አይደለም። ሻዎች ይህን ቦታ ቢቆጣጠሩት ማለት ነው፣ እነዛ ሙጅሪሞች የተረገሙ ይችን ቦታ ቢቆጣጠሯት ሐጅና ዑምራ ማድረግ አይደለም ወዲ መካ ፊትህን አዞርም። አንተ አንድ ሰው አይተውም እዚች ውስጥ። ገባችሁ አይደለም? ዋህብያ ብለው የሚጠሯቸው ሰዎች ይችን ሀገር እንደዚህ በዚህ መልኩ የሚጠብቁልን ጀግኖች ናቸው። የአላህ Subhanahu Wa Ta'ala መንገድ ቀጥ ብለው የያዙ ናቸው። ቁርአንና ሐዲስን ቀጥ ብለው የያዙ ናቸው። ማንንም ሰው እዚች ሀገር ላይ ማንንም ሰው እንደፈለገ መጥፋት አይችልም። ዲንን ማንቋሸሽ አይችልም። ከፈለገ ቀጥ ይላል፣ ያለዛስ መላሱን ስትር አድርጎ የራሱን አመለካከት ይዞ ይኖራል። አህለ ሱና ወልጀማዓ ማለት እነዚህ ናቸው። መሐመድ ቢን አብዱል ወሃብ ምናምን ወላሂ ውሸታቸው ነው፣ አትስማቸው። መሐመድ ቢን አብዱል ወሃብ የመጣው አሁን በቅርቡ ነው ረሂመሁላህ፣ አላህ ይዘንለት። ዲንን አዲስ ሄዷል። ግን ቁርአንና ሐዲስ ድሮ ያለ ነው። እሱ ደግሞ የተናገረው ምንድነው? ቁርአንና ሐዲስን ነው። በሰዓቱ ላይ በጣም ሽርክ ተስፋፍቶ ከአላህ ውጭ እየተመለከ ነበር። ያንን አብራርቶ በሰዓቱ ላይ ያለውን ቁርአንና ሐዲስን አዲስ ሆኖ ይሄደው፣ የአላህን ዲን አዲስ ሆኖ ይሄደው። خلاص እኛ እሱን አይደለም የምንከተለው። እኔ መሐመድ ቢን አብዱል ወሃብን አይደለም የምከተለው ረሂመሁላህ፣ ቁርአንና ሐዲስን ነው የምከተለው። መሐመድ ቢን አብዱል ወሃብ የሆነ ነገር ከተሳሳተ እኔ አብሬ አልሄድም። خلاص ከነብሱ ነው፣ አላህ ይቅር ይበለው። እኔ ግን የምከተለው የትኛውን ነው? ቁርአንና ሐዲስን ነው ባለኛ አቅም። አለቀ። እንቀጥል። ኡስታዝ ኤልያስ እስቲ የሆነ ነገር ያስተላልፈልና የመጨረሻ ይሆናል ማለት ነው። እንቀጥል። ቀጥታ ያደርጋሉ ማለት ሳይሆን አላህ ነው የሚያደርገው፣ አላህ ስለሚወዳቸው ነው ካለ ለምን እነሱ ይለምናል? ለምን መንገዱን ያረዝማል? ቀጥታ አላህ ነው አይጠይቅም እንዴ? አላህ እኮ በቁርአኑ ላይ እኔም ብቻ ለምኑ ሲል ሐታ ጥያቄን አስመልክቶ
በተለያዩ የሱረቱል በቀራ አንቀጾች ላይ ባሮቼ ስለኔ በዚህ ጉዳይ ላይ በጠየቁህ ጊዜ ምን አለ? እንዲህ በላቸው ይላል። ይስአሉነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናስ። እንደዚህ አይነት በርካታ አንቀጾች ላይ እንዲህ በላቸው ይላል። መልሱ መልእክተኛው እንዲሰጡ ማለት ነው። ግን እሱን ስለመለመን ሲያነሳ ምን አለ እዛው ሱራ ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ወለም የቁል ፈቁል ለሁም ኢኒ ቀሪብ። እንዲህ በላቸው አይደለም ያለው። በቃ ኸላስ አንተ ውጣ ማለት ነው። እኔ ቅርብ ነኝ አለ አላህ ሱብሓነላህ። እኔ ቅርብ ነኝ። ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን። የፍጣሪን ጥሪ በጠራኝ ጊዜ እኔ እመልስለታለሁ ይላል። ጠይብ ለምን ሌላ ትሄዳለህ? ያኔ አንዳንዶች ያው አላህ እኛ ወንጀለኛ ስለሆነ አላህ በሚወዳቸው ባሮቹ በኩል እንዲያማልዱ ነው ይላል። አላህ ምልጃ አልፈልግም እያለ ምልጃ እኮ የሚያስፈልገው ለምንድን ነው? እከሌ እሺ አይለኝም ብለህ ስትፈራ ነው አይደለም? ያኔ ከሆነ ሰው ጋር ስትጣላ እንዲያታርቀኝ አማለኝ ብለህ ሆነ ሰው ልትልክ ትችላለህ። እሺ ባይልም እንደምንም ገፋፍቶ እንዲያሳምነው ማለት ነው። አላህ ዘንድ ደግሞ እንደዚህ የሚባል ነገር የለም። አላህን ማንም አላህ ሳይፈልግ የሚያሳምነው የለም። አስለን አይቻልም። በዚህ ላይ ሸፋዓ ምልጃ የሚባለው ሁሉ ለአላህ የተገባ ነው። መጀመሪያ መግቢያችን ላይ እንዳለ ቁል ሊላሂ ሸፋዓቱ ጀሚዓ፣ ሁሉም ሸፋዓ አላህ ብቻ ነው የሚወሰነው ማለት ነው። እና በጥሪ ላይ ደግሞ እኔን ለምኑኝ እያለ ለምን በዙሪያ ጥምጥም ሌሎችን ትለምናለህ? እምነትህ አንተ እነሱ ያደርጋሉ የሚል ባይሆን ኖሮ አይ እኛ ወንጀለኞች ነን፣ ስለዚህ ወይም ደግሞ አላህ ታላቅ ጌታ ስለሆነ አንድ ንጉሥ ጋር ስትቀርብ ቀጥታ እሱ ጋር እንደማትቀርበው ሁሉ መጀመሪያ በሚኒስትሮች ወይ ከዛ በፊት በዘበኛው በምናምን በኩል እንደምትሄደው ይላል። ይሄ አላህን ማላቃት ነው ወይስ የአላህን ክብር መጋፋት ነው? እነዚህ ነገስታት እኮ የዱንያ ነገስታት እኮ ስለማያውቁ እኮ ነው። አንደኛ የሁሉንም ሰው ሀጃ በአንዴ ማስተናገድ ስለማይችሉ በዛ በቤተ መንግስት ተከልለው ይኖራሉ። ሁለተኛ ደግሞ ስለሚፈሩም ነው ለራሳቸው አይደል? ሁሉም ሰው ቀጥታ እነሱ እንዳያናግራቸው እና አላህን ከፍጡራን ጋር ማመሳሰል ማለት ይሄ ነው። ሌሎችን አመሳሳያሉ። ይሄ ትልቅ አደጋ ነው። እሳቤው ራሱ ትልቅ ችግር ነው ማለት ነው። ስለዚህ አንተ መለመን ከፈለክ አላህን ለምን፣ ልክ መልእክተኛው እንዳሉት ማለት ነው። ኢዛ ሰአልተ ፈስአሊላህ ወኢዛ ስተዐንተ ፈስተዒን ቢላህ። ሀታ የሚቻል ነገርን እንኳን አስመልክተው ነው መልእክተኛው ዓለይሂ ሰላቱ ወሰላም ይቅርብህ፣ ሌሎችን በሚቻለው በትብብር መልኩም ቢሆን አጠይቅ፣ አላህን ብቻ መጠየቅ ልመድ እኮ እያሉ ጭራሽ በማይቻለው መልኩ የሞቱትን ሰዎች ድረሱልን ማለት እኮ የሆነ ኃይል አላቸው ያደርጋሉ ብሎ የሚያስብ ሰው የሚያደርገው ነው። ሰበብ ናቸው ብቻ ብሎ የሚያስብ አይደለም። እና ሰበብ መሆናቸው ራሱ ምንም ማስረጃ የሌለው ከመሆኑ ጋር ማለት ነው። እሺ እዚህ ጋር ምን ተረዳችሁ? እንግዲህ ይሄ ነው ያለው ነገር። እሺ እንግዲህ ሁሉንም አሳየኋችሁ። እናንተ እንግዲህ ትክክለኛው መንገድ የትኛው ነው፣ ረሱላችን ሰለላሁ ዐለይሂ ወሰለምን የሚከተሉት መንገድ የትኛው ነው የሚለውን ለመረዳት በቃ ምንም ጊዜ አይፈጅባችሁ። እናንተ ብቻ የሚጠበቅባችሁ ምንድነው? በቃ ከነፍስያ መጽዳት አለባችሁ። በቃ ከነፍስያ መጽዳት አለባችሁ። ወላሂ ነው የምላችሁ። እኔ በድሮ ኢትዮጵያ በነበርኩ ሰዓት አህባሽ ነኝ እንደ ማንኛውም ሰው ማለት ነው። ጫት እቅማለሁ። በቃ የሆነ ነገር ከቸገረኝ ምናምን ከተወጣጠርኩኝ ማለት ነው እምበላውን ቀናንሼ ራዋጫ ነው የምሄደው። በቃ አሚን እላለሁ። በቃ የሚደርስ መስሎኝ ማለት ነው። ሁላችንም በዚህ ህይወት አልፈናል። ይሄ ዲን አይደለም፣ ይሄ ዲን አይደለም። ያናስ ንቁ፣ ወላሂ ንቁ። ይሄ ዲን አይደለም። እኔ ልንገራችሁ፣ ንቁ እህት ወንድሞቼ ንቁ። በቃ እናንተ የሚጠበቅባችሁ ምንድነው? ሐቅን መፈለግ ብቻ። ሐቅን ፈልጉት፣ ታገኙታላችሁ። በቃ ሐቅን ፈልጉት፣ በነፃ ታገኙታላችሁ። ሶሻል ሚዲያ ተጠቃሚ እስከሆናችሁ ድረስ ማለት ነው። ገንዘብ ሳትከፍሉ ምንም ሳትሉ ታገኙታላችሁ። ልክ እናንተ አላህንም በብቸኝነት ማምለክ ስትጀምሩ ጠይብ ከነፍስያ ወጣታችሁ ይሄ ቆሻሻ የሆነን እምነት ልባችሁ ውስጥ ሙልጭ አድርጋችሁ አውጥታችሁ ትክክለኛይቱ ሱና የረሱላችን ሰለላሁ ዐለይሂ ወሰለም መንገድ ልባችሁ ውስጥ ስትገባ ሌላው ነገር በራሱ ይስተካከላል። በቃ ህይወታችሁ የተለያየ ሌላው ነገር በቃ በራሱ ይስተካከላል። አንተ ስለ ሶላት አሰጋገድ ሲነግሩህ የምትሰማው ምን ከሆንክ ነው? ከመጀመሪያው ምን ከሆንክ ነው? ሱኒ ከሆንክ ሱናን ከተቀላቀልክ ነው እንጂ ሱኒ ካልሆንክ ጫማ ለብሰው እንዴት ይሰግዳሉ ብለህ ትከራከራለህ። ረሱላችን ሰለላሁ ዐለይሂ ወሰለም ጫማ ለብሰው ሰግደዋል አይደለ? አህባሾች እንዴት ጫማ ተለብሶ ይሰገዳል ነው የሚሉት። طيب እሺ ተይሙም ስናደርግ ለምሳሌ እንዴት ነው የታዘዝነው? አንድ ጊዜ አፈሩን እንመታለን፣ እንደዚህ አድርገን አፈሩን እንመታለን፣ እንደዚህ እናራግፋለን። طيب ይሄን እናብሳለን። ከዛ ድጋሚ አንዴ እንመታለን።
እርገፍ አድርገን እብስ እናረጋለን። አህባሾችስ እንዴት ነው ተይሙም የሚያረጉት ሲባል እንትን ይላሉ። እጃቸውን ይሄን ሁሉንም ይለቀልቃሉ፣ ፊታቸውንም እግራቸውንም ይመታሉ ማለት ነው። ስለዚህ በቃ እኛ መከተል ያለብን ትክክለኛውን መንገድ ብቻ ነው። በቃ የታዘዝነውን ብቻ طيب አንተ የታዘዝከውን መንገድ ስትሄድ አንተ በጭንቅላት መዝነህ አይደለም፣ በጭንቅላት አይደለም መመዘን ያለብህ። በጭንቅላት ከመዘንከውማ ለምሳሌ አንድ ሰው የተቃጠለ አየር አወጣ፣ ከፈጋራው የተቃጠለ አየር አወጣ። እስቲንጃ አያደርግም፣ እግሩን ይታጠባል፣ ፊቱን ውዱ ያደርጋል። በቃ እስቲንጃ አያደርግም። ገብቷችኋል ኢንሻአላህ። طيب እሺ የተቃጠለ አየር የወጣበት አካል የትኛው ነው? ለምን እሱ አልታጠበም? በቃ በዚህ በሚዛን አይደለም። خلاص በቃ እስቲንጃ አታድርጉ ተባለ፣ አይደረግም፣ አለቀ። ሰገራ ከተጸዳዳ ሽንትን ከሸና እስቲንጃ ታደርጋለህ። በቃ እኛ የሚጠበቅብን የታዘዝነውን ብቻ መያዝ፣ በቃ የታዘዝነውን ብቻ ቀጥ ብለን መያዝ። ከዛ ውጭ ፍልስፍና ውስጥ ከገባና በጣም ብዙ ጥያቄ አምሯችን ይፈጥርብናል። እንዴ አላህ ለምን ከኛ ይፈልጋል ማለት ወዲ ማለቱላ ተሄዳለህ እንዴ? ዝም ብሎ ለምን አይረዝቀኝም? ለምን ዱዓ አረጋለሁ እሱ ሞልቶት የለም እንዴ እስከ ማለት ትደርሳለህ። ነገር ግን አላህ Subhanahu Wa Ta'ala ለምኑኝ ብሏል። ለምኑኝ እሰጣችኋለሁኝ አለ። طيب እሺ طيب ለምን ለምኑኝ አለ? ለምን መለመን ፈለገ? እንደዚህ ወዲ የሚለው ፍልስፍና ሁላ ትገባለህ ማለት ነው። አይ ስለዚህ እኛ የሚጠበቅብን በዋነኝነት የታዘዝነውን ቀጥ ብለን መሄድ፣ አለቀ። ረሱላችን ሰለላሁ ዐለይሂ ወሰለም እንደዚህ አድርጉ አሉ አይደለም እንዴ? መርሐባ አላህ Subhanahu Wa Ta'ala እኔም በብቸኝነት አመልኩ፣ ይሄ ነው ትክክለኛው መንገድ ያለ አይደለም እንዴ? ጌታችን ሆይ አንተ እኮ ነው የምታውቀው፣ እኛ ምን እናውቃለን? መርሐባ አለቀ። በቃ የአላህ Subhanahu Wa Ta'ala ንግግር፣ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ይግባኝ የለውም፣ ማስተካከያ የለውም። ለምሳሌ ተሰሙ ይሆናል እኛ ያደግንበት ማህበረሰብ ተላልቅ ሼክ ብለን የምንወስዳቸው ሰዎች የሆነ ጥያቄ ስንጠይቃቸው ይሄ ነገር እኮ حرام አይደለም እንዴ ከመሰረቱ ምናምን ብለን ጥያቄ ብንጠይቃቸው ምንድነው የሚሉት? እሱ እኮ መስለህ አለው ታክሟል። አስተግፊሩላህ አልዓዚም። እሱ እኮ ታክሟል ይላሉ። طيب እሱ ከጊዜው ጋር ስለማይሄድ ታክሟል ይላሉ። አያችሁ አይደለ? አይደለም። ይሄን ዲን እስልምናን ቁርአንና ሐዲስን እስከ የውመል ቂያማ ድረስ እንድንገዛበት በዚህች መንገድ ብቻ ቀጥ ብለን እንድንሄድ እስከ የውመል ቂያማ ድረስ ቀጥ እንድንልበት ነው የታዘዝነው። አለቀ። እስቲ ሐረምን ላሳያችሁ። ይኸው የአላህ Subhanahu Wa Ta'ala ባሪያዎች በዚህ መልኩ ነው አላህን የሚገዙት። እዚህ ጋር አሁን ለምሳሌ ድምጹን ብጨምረው የምትሰሙት ቁርአን ብቻ ነው የምትሰሙት፣ ሌላ ነገር አትሰሙም። በሶላት ሰዓት አዛን ይደረጋል፣ ሶላት ይሰገዳል። ከዛ በኋላስ ቁርአን ይከፈታል። የአላህ ባሪያዎች በዚህ መልኩ የአላህ Subhanahu Wa Ta'ala ቤት እንደዚህ እየጠወፉ ዑምራቸውን ያደርጋሉ። ሐጅ አሁን አልቋል፣ ሐጃቸውን ያደርጋሉ። በቃ ይሄ ነው አላህ Subhanahu Wa Ta'ala መገዛት ማለት እንጂ ለቀብር መስገድ የቀብር አፈር መብላት ማለት አይደለም። ኢትዮጵያ ውስጥ እየተሰራ ያለው ነገር ወላሂ ነው የምላችሁ በጣም ማስተዋል ይኖርባችኋል እህት ወንድሞቼ። ስለዚህ እህት ወንድሞቼ ማንኛውም ስተት ካለኝ ስተቴን እረሙኝ፣ ስተቴን አስተካክላለሁኝ። ግን አትሳደቡ። መሳደብ የጥሩ ሰዎች ባህሪ ስላልሆነ አትሳደቡ፣ ጥሩ አይደለም። ማንም ሰው እንደፈለገ መናገር ይችላል፣ መሳደብ ይችላል፣ እናትን መስደብ ይችላል። ነገር ግን ጥሩ አይደለም፣ የጥሩ ሰዎች ባህሪ አይደለም መሳደብ። ስለዚህ የትኛውም ስተት ካለ ይሄን ነገር አስተካክል ወንድማችን፣ እንደዚህ ማለት አልነበረብህም፣ ይሄን ነገር ምላሽ እንዲሰጥበት እንፈልጋለን ብላችሁ ማስተካከያ አስቀምጡልኝ። ጥፋቴን አስተካክላለሁኝ። አላህ Subhanahu Wa Ta'ala ከጥፋት ከስተት አላህ ይጠብቀን። አላህ ቅኑ መንገድ ይምራና። ሰላማችሁ በዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።